ሚስጥር ልንገራችሁ። በህይወታችሁ በጣም እርግጠኛ መሆን ያለባችሁ እንቅልፍ ከመውሰዱ በፊት የመጨረሻ እንቅልፋችሁ ላይ እየተኛችሁ እየጸለያችሁ ተኙ። መጸለይ ብቻ አይደለም፣ ብትችሉ እየዘመራችሁ በልሳን ረበረበረበረ ብላችሁ ሄዱ እስቲ። ምክንያቱ ከኮንሽስ ስቴት ወደዛኛው ዲፕ ነገር ውስጥ የምትገቡት መንፈሳዊ ዓለም ውስጥ የምትገቡበት እዛች ላይን ነች። ላይን ወደዛኛው ዓለም የምትሸጋገሩት በቲክቶክ እንዳይሆን የሆነች የምትደነስ ልጅ እያየ ከገባ ሌሊቱን ብሉ እየደነስክ ነው የምታድረው። ነገር ስድብ እየበላ የምታደር ከሆነ ለመንፈስ አቀብለኸው የሄድከው እሱን ነው የሚሆነው። እስቲ አኖይንቲንግ እያየ ተኛ እስቲ። ሌሊቱን በሙሉ በዘይት ውስጥ እንደተነከረ ስፖንጅ ሆነ። ጠዋት ስትነሳ ምን አይነት ጣፋጭ እንቅልፍ ነው የተኛው ትላለህ። እንቅልፍ ግን አሪፍ ሆኖ አይደለም፣ ቅባቱን ከመንፈስ ጋር ኮኔክት አድርገን ሄድከው። እግዚአብሔር ይሆንላችሁ በዓለም ላይ ላሉ ትላልቅ የእግዚአብሔር ሰዎች ሆኖ መጽሐፍ ቅዱስ ላይ ላሉ ሰዎች ሁሉ ትላልቅ ቪዥን የሰጣቸው በህልማቸው ነው። እግዚአብሔር ከአብርሃም ጋር ያወራው ሂዱና መጽሐፍ ቅዱሳችሁን አንብቦ ሁል ጊዜ በሌሊት ራእይ ነው የሚለው። እግዚአብሔር ለሰለሞን ጥበብ የሰጠው ተኝቶ እያለ በእንቅልፉ በልቡ በእንቅልፍ ልቡ በህልሙ መጥቶ ምን ላድርግልህ ብሎ ጠይቆ ጥበብን ሰጠው። ጌታ ኢየሱስ ደግሞ ምን አለ? ገበሬው ዘርን ዘርቶ ተኛ። ተኝቶ ባለበት ጠላት መጥቶ ዘርዘራ። ጠዋት ተነስቶ ሊነቅለው ሲል ነው ይሄኛው ከባድ ነው። ይደጉና በእንቅልፍ የተዘራውን መንቀል አትችልም። በአጨዳ ጊዜ ተለይተው ገለባውና ዋናው ይለያሉ አለ ጌታ ኢየሱስ እኮ ነው ያለው። መጨረሻ ላይ ስትተኛ አካባቢ የምታደርገው ነገር በህይወትህ ላይ ወስነ ነው የምታደርገው። ማንኛውንም ነገር የድሮ ባህል የነበረው ቤተሰብ ሁሉ ይሰበሰባል፣ አብሮ ይንበረከካል፣ ይጸልያል። አሁን ቤተሰብ ሁሉ እኔንም ጨምሮ ሁላችንም ስልካችንን ነው የምንነካ። አሁን እኮ በህልማችሁ ካሜራ ተደቅኖ ብታዩ አብዛኛው ሰው እኮ እንደዚህ ነው፣ እንዲህ እያለ ነው የሚያድረው።